ሰላም ውድ የኤልኤምቢ ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው በአሪፍ ቪዲዮ ተገናኝተናል። ዛሬ ደግሞ የተገናኘነው ትንሽ ለየት ባለ ቪዲዮ ሲሆን ዛሬ እንዴት ፐብጂ እንደተፈጠረና ስለ ፐብጂ አብዛኞቻችሁ ማታውቋቸውን ሚስጥራት ልንነግራችሁ መተናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ለማሳጠርና ቀለል ለማድረግ በጥያቄ እንከፋፍላቸውና እየመለስን የምንሄድ ይሆናል ማለት ነው። የመጀመሪያው ጥያቄያችን ፐብጂን ማን ፈጠረው የሚለው ነው። ሁለተኛው መቼ ተለቀቀ የሚለውንም የምናይ ይሆናል ማለት ነው። በሶስተኛ ደረጃ ደግሞ ፐብጂ ከመባሉ በፊት ምን ስም እንደነበረውም የምናይ ይሆናል ማለት ነው። በአራተኛ ደረጃ ደግሞ ፐብጂ ላይ ያለው መጥበሻ እንዴት ጥይት መከላከያ ሊሆን እንደቻለም የምንመለከት ይሆናል። አምስተኛ ለምን ካሸነፍን በኋላ ዊነር ቺከን ዲነር እንደሚለንም በስፋት የምናይ ይሆናል ማለት ነው። በስድስተኛ ደረጃ ደግሞ በአንድ ወቅት ለምን በአንዳንድ ሀገራት ፐብጂ ታግዶ እንደነበርም የምንመለከት ይሆናል። በመጨረሻም ደግሞ ፐብጂ ላይ ስላሉ ካርታዎችና ሚስጥራት የምናይ ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት ግን እስካሁን ይሄንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና ይህን ቪዲዮ ላይክ በማድረግ ጀምሩት። አሁን በቀጥታ ወደ ቪዲዮ የምናልፍ ይሆናል ማለት ነው። የመጀመሪያው ጥያቄያችን ፐብጂን ማን ፈጠረው የሚለው ነው። ፐብጂን ለመጀመሪያ ጊዜ ክሬት ያደረገው ሰውዬ ወይም ደግሞ ዘ ፋውንደሩ ብሬንዳን ግሪን ይባላል። ብሬንዳን እንግዲህ የሚገርመው ነገር የመጀመሪያ ስራው የጌም ዲዛይነርነት አልነበረም። የመጀመሪያ ስራው በብራዚል ውስጥ ፎቶግራፍ አንሺነትና ዲጄነት ነበር ማለት ነው። አስቡት፣ ከተራ ፎቶግራፍ አንሺነት ተነስታችሁ ፐብጂን የመሰለ ትልቅ ጌም ክሬት ታደርጉ በጣም ከባድና ኢምፖሲብል የሆነ ነገር ነው። መነሻው በ2000 ዓመተ ምህረት የወጣውን ባትል ሮያል የተባለውን የጃፓን ፊልም ካየ በኋላ የመጣ አይዲያ ነው ማለት ነው። ፐብጂን ክሬት ለማድረግ ብሬንዳን ግሪን ይህንን አዲስ ጌም ካስተዋወቀ በኋላ ዓለማችን በባትል ሮያል ጌሞች ተጥለቀለቀች። ልክ እንደ ፎርትናይት፣ ኮል ኦፍ ዲዩቲ፣ ዋርዞን እና በተለይ ደግሞ በስልክ ተጠቃሚዎች ዘንድ እጅግ ዝነኛ የሆነው ፍሪ ፋየር የፐብጂን ፈለግ ተከትለው የመጡ ትልልቅና ተቀናቃኝ ጌሞች ናቸው። በነገራችን ላይ እናንተ ከፐብጂና ከፍሪ ፋየር የቱን እንደምትመርጡ ኮሜንት ላይ አሳውቁ። ሁለተኛው ጥያቄያችን የሚሆነው ደግሞ ፐብጂ መቼ ተለቀቀ የሚለው ነው ማለት ነው። ፐብጂ ለኮምፒውተር ወይም ደግሞ ለፒሲ መጋቢት 23 2017 ዓ.ም እንደ ኢሮፒያን አቆጣጠር ማለት ነው በቅድመ እይታ ወይም ደግሞ በኤርሊ አክሰስ ተለቋል። ለሞባይል ደግሞ መጋቢት 19 2018 እንደ ኢሮፒያን አቆጣጠር በዓለም አቀፍ ደረጃ በይፋ ተለቋል ማለት ነው። ጌሙ ለኮምፒውተር እንደወጣ በስቲም ላይ በአንድ ጊዜ ብዙ ሰዎች በመጫወት እስከዛ ድረስ ያልተሰበረ ሪከርድ አስመዝግቧል። በአንድ ወቅት 3.2 ሚሊዮን የሚሆኑ ሰዎች በአንድ ሰዓት ውስጥ ይህንን ጌም ይጫወቱት ነበር ማለት ነው። ይህም እንደ ዶታቱና ሲኤክስጆ ያሉ ታላላቅ ጌሞችን በልጦ እንዲገኝ አድርጎታል። ይህ ጌም በስቲም ላይ የ3.2 ሚሊዮን ሰዎችን ሪከርድ የሰበረው እንዳለ ገዝተው በሚጫወቱ ወይም ደግሞ ብር እየከፈሉ በሚጫወቱ ሰዎች ነበር። ነገር ግን ከጃንዋሪ 2022 ጀምሮ በሁሉም መድረኮች ማለትም በፒሲም በስልክም ሙሉ ለሙሉ ከክፍያ ነፃ ወይም ደግሞ ፍሪ ቱ ፕሌይ ሆኗል ማለት ነው። ይህም ለተጫዋቾቹ ቁጥር መጨመር ከፍተኛ ምክንያት ከሆኑ ነገሮች መካከል አንዱ ነው። ሶስተኛው ጥያቄያችን ደግሞ ፐብጂ ከመባሉ በፊት ምን ስም ነበረው የሚለው ነው ማለት ነው። ፕሌይራናውን ባትል ግራውንድ ወይንም ደግሞ ፐብጂ ከመባሉ በፊት በጣም ብዙ ፕሮሰሶችን አልፏል ማለት ነው። ሞዲንግ ኢራ መጀመሪያ ላይና አርማቱ ለተባሉ ጌሞች እንደ ተጨማሪ ክፍል ወይንም ደግሞ እንደ ሞድ ተደርጎ ተሰርቶ ነበር ማለት ነው። ያኔም ስሙ ዴይ ዜድ ባትል ሮያል ይባል ነበር። ብሬንዳንም ለኤች1Z1 ጌሞች እንደ አማካሪ ሆኖ ሰርቶ ነበር ማለት ነው። አራተኛው ጥያቄያችን ደግሞ ፐብጂ ላይ ያለው መጥበሻ እንዴት ጥይት ሊከላከል ቻለ የሚለው ነው ማለት ነው። ፐብጂ ላይ ያለው መጥበሻ መጀመሪያ የተሰራው የእጅ ቦምብ ሲወረወር ለመመለስ ታስቦ ነበር ማለት ነው። ልክ እንደ ቴኒስ ራኬት ለመመለስ እንዲያገለግል ታስቦ የተዘጋጀ ሲሆን በአጋጣሚ በተፈጠረ ስህተት ግን ጥይት የመከላከል አቅም እንዲኖረው ተደርጎ ተሰርቶ ተገኘ። ይህ ስህተትም ለጨዋታው ትልቅ ዝናን አምጥቶለታል ማለት ነው። አምስተኛው ጥያቄ ደግሞ ለምን ስናሸንፍ ዊነር ቺከን ዲነር ይለናል የሚለው ነው ማለት ነው። ዊነር ቺከን ዲነር ማለት በ1930 አካባቢ የነበረ ቃል ሲሆን በዛን ጊዜ የነበሩ ቁማርተኞች የሚጠቀሙት ቃል ነው። ይህም ማለት ደግሞ በዛን ጊዜ የነበሩ ቁማርተኞች ቁማር ካሸነፉ በኋላ እራታቸውን ዶሮ የሚጋበዙ ይሆናል ማለት ነው። ስለዚህ በዛን ጊዜ ዊነር ቺከን ዲነር የሚለውን አባባል ይጠቀሙት ነበር። ፐብጂ ላይ ስንመጣው ደግሞ ጨዋታ ካሸነፍን በኋላ ስክሪናችን ላይ ዊነር ቺከን ዲነር የሚል አባባል ያመጣልናል። ይህም ደግሞ በዛን ጊዜ የነበረውን ነገር ለማስታወስ ሲሆን አሸንፋችኋል፣ ዛሬ የዶሮ ራት የእናንተ ነው እንደማለት ነው ማለት ነው። ስድስተኛው ጥያቄያችን ደግሞ በአንድ ወቅት ለምን በተለያዩ ሀገራት ፐብጂ እንደታገደ ይጠይቀናል ማለት ነው። ፐብጂ በኢራቅ፣ በፓኪስታን፣ በኢንዲያ፣ በጆርዳን፣ በአፍጋኒስታን፣ በኔፓል እና በመሳሰሉ ሀገራት በሆነ ወቅት ታግዶ ነበር ማለት ነው። ለምን እንደታገዱ ደግሞ አብረን እናያለን። በህንድ ውስጥ ፐብጂ የታገደው በአንድ ወቅት አንድ ወጣት በፐብጂ ምክንያት ራሱን ማጥፋቱን ተከትሎ በህንድ ውስጥ ለረጅም ጊዜ ታግዶ ነበር። ከዛ በኋላም ባትል ግራውንድስ ሞባይል ኢንዲያ ወይም ደግሞ BGMI በሚል ስም በአዲስ መልኩ እንዲመለስ ተደርጓል ማለት ነው።
ሌላኛዋ ፐብጂን አግዳ የነበረችው ሀገር ደግሞ ኢራቅ ስትሆን እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ፐብጂን ከሀገሯ አገዳ ነበር ማለት ነው። ያገደችበት ምክንያት ደግሞ ጌሙ ለማህበራዊ ትስስርና ለሀገር ደህንነት ስጋት ነው በሚል ነበር። ጌሙ የወጣቶችን ከእውነተኛ ህይወት በማራቅ በጥቃት ድርጊቶች ላይ እንዲያተኩሩ ያደርጋል በሚል ስጋት ስለነበራቸው በአንድ ወቅት ፐብጂን አግደውት ነበር ማለት ነው። ሶስተኛዋ ፐብጂን አገዳ የነበረችው ሀገር ደግሞ ኔፓል ስትሆን ኔፓል እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ጌሙን ለተወሰነ ጊዜ አገደው ነበር። ያገደችበት ምክንያት ደግሞ የሀገሪቱ ቴሌኮም ባለስልጣናት ጌሙ በልጆች ላይ ጠበኝነት ወይም ደግሞ አግሬሽንን ይፈጥራል እናም በትምህርታቸው ላይ አሉታዊ ተጽዕኖን ያሳድራል በሚል ስጋት አድሮባቸው ስለነበር ነው። ሆኖም ግን ብዙም ሳይቆይ የሀገሪቱ ከፍተኛ ፍርድ ቤት እገዳውን አንስቶታል ማለት ነው። ለምሳሌ ያህል እነዚህን ካየን ይበቃናል። እናንተስ ምን ታስባላችሁ? ፐብጂ የተባሉትን ተጽዕኖች ይፈጥራል ወይስ አጠቃቀማችን ነው? መልሳችሁን ኮሜንት ላይ አስቀምጡልን። እኛ ወደ ቀጣዩ ጥያቄ የምናልፍ ይሆናል ማለት ነው። ሰባተኛውና የመጨረሻው ጥያቄ ደግሞ ፐብጂ ላይ ስላሉ ካርታዎችና ሚስጥራት የሚያሳየን ይሆናል ማለት ነው። የመጀመሪያው ማፕ ኢራንጀል ይባላል። ኢራንጀል በብዙ ፕሌየሮች ዘንድ የሚወደደውና የሚመረጠው ማፕ ነው። ኢራንጀል የተባለውም የብሬንዳን ሁለት ልጆች ላይ በመመስረት የተፈጠረ ስም ሲሆን ኢራን እና ኤንጀል የሚባሉ ሁለት ልጆች አሉት። የእነሱን ስም በማጣመር የተመሰረተ ስም ነው ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ ሳኑክን ሲሆን ሳኑክ የድብቅ ዋሻ ወይም ደግሞ ዘ ሲክሬት ኬቭ ብለን የምንጠራው ነው ማለት ነው። ሳኑክ በጫካ የተሸፈነ በመሆኑ በጣም ብዙ መደበቂያዎች አሉት። ኬቭ ተብሎ በሚጠራው ቦታ ውስጥም ትልቅ ዋሻ የምናገኝ ይሆናል ማለት ነው። ትልቁ ሚስጥሩ ደግሞ በዚህ ዋሻ ውስጥ ከፍተኛ ጥራት ያላቸው መሳሪያዎች የሚገኙ ይሆናል ማለት ነው። ወይም ደግሞ ሃይ ቲር ሉቶችን ማግኘት የምንችል ይሆናል ማለት ነው። ብዙ ተጫዋቾችም እዚህ ማፕ ላይ ለመጀመሪያ ለማረፍ ብዙ ጊዜ ሲቀዳደሙ የምንመለከት ይሆናል ማለት ነው። ሶስተኛ የምንመለከተው ማፕ ደግሞ ቬዲንኪ ወይም ደግሞ ዘ ሲክሬት ሉክ ኬቭ ተብሎ የሚጠራውን ማፕ የምናገኝ ይሆናል። በዚህ ውስጥም በቀላሉ የሚገባበት ድብቅ ዋሻ የምናገኝ ይሆናል ማለት ነው። ይህ ዋሻ በድንጋይ መዘጋቱን አስመልክቶ ለመግባት በመኪና መጋጨት ወይም ደግሞ በቦምብ መምታት ይጠበቅብናል ማለት ነው። ውስጥ ከገባን ደግሞ ምን እናገኛለን የሚለውን ብንመለከት እዚህ ዋሻ ውስጥ በብዛት ኤድሮፕ ላይ ብቻ የሚገኙ መሳሪያዎችን ልክ እንደነ ኤምደብሊው ወይም ግሮዛን የመሳሰሉ መሳሪያዎችን የምናገኝ ይሆናል ማለት ነው። ቦታው ደግሞ በፖድቮስቶ እና በፒስኮቫ መካከል የሚገኝ ይሆናል ማለት ነው። በአራተኛ ደረጃ የምናገኘው ደግሞ ሚራማር ወይም ደግሞ የበረሃው ካርታን ነው ማለት ነው። በዚህ ውስጥም አንድ ብቻ የሆነ ልዩ መኪና ይገኛል። የዚህ ማፕ ሚስጥር ደግሞ ሂሲንዳሬል ፓትሮን በሚባለው ህንፃ ጋራጅ ውስጥ ወርቃማ ሚራዶ ወይም ደግሞ ጎልደን ሚራዶ መኪና ትገኛለች። ጠቅላላው ካርታ ውስጥ ያለችው መኪና አንድ ብቻ ስለሆነች እሷን ለመውሰድ የሚደረገው ውጊያ በጣም ከባድ ይሆናል ማለት ነው። በአምስተኛ ደረጃ የምናገኘው ማፕ ደግሞ ሊቪክ ነው ማለት ነው። ሊቪክ በቅጽል ስሙ ዘ ዋተርፋል ተብሎ ይጠራል። ሊቪክ ትንሽ ካርታ ብትሆንም ትልቅ ሚስጥር ይዛለች ማለት ነው። ሚስጥሩ ደግሞ በካርታው በደቡብ ምስራቅ በኩል ትልቅ ፏፏቴ አለ። ከፏፏቴው ጀርባ ደግሞ አንድ ድብቅ ክፍል አለ። እዚያ ክፍል ውስጥ በመግባት ሉት ቦክሶችን ማግኘት የምንችል ይሆናል ማለት ነው። ብዙ ተጫዋቾች ፏፏቴውን አልፈው ስለማይሄዱ ይህንን ሚስጥር አያውቁትም ማለት ነው። እንግዲህ ስለ ፐብጂ ታሪክና ሚስጥሮች የነበረን ቆይታ ይሄንን ይመስላል። እናንተ በብዛት የምትጫወቱት የትኛውን ካርታ ነው? ኢራንጀል ወይስ ሳኑክ? እንዲሁም ቺክን ዲነር ለመብላት የከበዳችሁ ስንት ጊዜ ነው? ኮሜንት ላይ አሳውቁን። ቀጣይ እንዲሰራላችሁ የምትፈልጉትን ጌም ታሪክ ደግሞ ኮሜንት ላይ አስቀምጡልን። ቀጣይ በአሪፍ ቪዲዮና በአሪፍ ጌም እስከምንገናኝ ድረስ ደህና ሁኑ።